በደንብ ጸልያለሁ። ክብር ለኢየሱስ ይሁን። ይኸውላችሁ በሽታ ከመጣ ኖርማል አይደለም። በሽታን ከመካከል አርቃለሁ ተብሎ ነው የተጻፈው። ሃሌሉያ! በሽታን ከመካከል አርቃለሁ። ዛሬ በሽታ ከሀገራችን እንዲርቅ እንጸልያለን። አሜን። ጨለማ ያወጀው በሽታ ከኢትዮጵያ እንዲርቅ እንጸልያለን። ኃይለኛ ቫይረስ ተብሎ ከተማ ላይ የተነገረው አዋጅ በኢየሱስ ስም እንዲርቅ እንጸልያለን። አሜን። የበሽታ ጉልበቱ ፍርሃት፣ የጌታ ሥጋና ደም ሃሌሉያ። የበሽታ ጉልበቱ ምንድን ነው? ፍርሃት። እኛ አሁን ጂንካ ስለተከሰተው በሽታ በቃ የነሱ ችግር ነው ብለን ማለት ነው። ስለነሱ የጌታ ሥጋና ደም እንወስዳለን። ከዛ ምድር ላይ ጉልበቱ ይመታል። አሜን። ኃይሉ ይመታል። አሜን። ምን መሰላችሁ? በአንድ ልብ በአንድ መንፈስ ስንሆን ጉልበቱ ይመታል። ቀላሉ ምሳሌ ምን መሰላችሁ? ሐዋርያት በአንድ ልብ በአንድ መንፈስ ሆነው ሲጸልዩ ጴጥሮስ ሊገደል ነበረ። ቤተ ክርስቲያን ሲጸልይ እግዚአብሔር መልአኩን ላከ። ጴጥሮስን መልአኩ እንደ ሰው ከእስር ቤት አስፈታው። ኖርማል ይመስላል አይደል? ግን ቤተ ክርስቲያን ትኩረት ወስዳ ሲጸልይ መልአክት ስለዛ ጉዳይ ተላከ እንጂ በነጋታው ጴጥሮስም ይሞት ነበረ። አሁንም ብዙ ሞቶችን እየከለከልን ነው የምንወስደው። ብዙ ሞቶችን እየከለከልን ነው የምንወስደው። ገብታችኋል አይደል? 8 ሰው አይደል የተባለው? ዜናውን ሰምታችኋል አይደል? ሁላችሁ አይደል? 8 ሰው አይደለም፣ ብዙ ሊያጠፋ የመጣውን ነው የምንከለክለው። ማን ነው ሲገደል ዝም ያሉት? ማርቆስ ነው። ማን ነው የተገደለው? ጴጥሮስ ሊገደል አይደለም፣ ያዕቆብ ነው። ያዕቆብ ተገደለ። ያዕቆብ እኮ ተቀብቶ እግዚአብሔር መንፈስ አለበት። ችላ ስላሉ ግን ተገደለ። ከዛ ንጉሱ ደስ አለውና ነገ ደግሞ ጴጥሮስን እገላለሁ አስደስታቸዋለሁ ሲል ቤተ ክርስቲያን አወቀች። ጸሎት ሁሉን ያስመልጣል የሚለውን ዕውቀት ገባባት። ከዛ ምን አሉ? በአንድ ልብ ሆነው ሲጸልዩ 16 ዘበኛ ነው መልአኩ ሰውየውን ይዞት ይወጣው። ምን አለ መጸለይ? የከተማውን በር ፈንቅሎ ከፈተና ሲገባ ነው የዛኔ ጴጥሮስ ህልም እየመሰለው ገባ ይላል። ገብታችኋል? 16 ሞት ነው አልፎ የገባው ሰውየው። 16 ወታደር ነው አልፎ የገባው ሰውየው። ስለዚህ ምንድነው 8 ሰው ወይንም ዜና ስለሰማን ነው 8 ብለን ሊጨምርም ይችላል። ኖርማል እንዳይሆንብን እኛ መንፈሳዊያን ነን። እኛ የእግዚአብሔር ልጆች መንፈሳዊያን ነን። ኢየሱስ ጌታ ነው። ስለዚህ አሁን ስንወስድ እግዚአብሔር የተነሳውን የጨለማ ኃይል እንመታለን። ሌላውን እንዳይሞት ደግሞ አሁን እንወስዳለን። ጴጥሮሶች እንዲፈቱ ደግሞ እንወስዳለን። ክብር ለኢየሱስ ይሁን። ገባችሁ አይደለ? አንዴ ጸልልኝ፣ መዝሙር ዘምር። ሌቭራካታሽ ልክ ውስጤ ጸሎት በቃ ሲለኝ እንወስዳለን። አረካው ራካታ ዚሌ ቫኖ ካሎጄ ከሌቫኖ ካቶስ ሪቫላ ካቶላ ዚሌ ፍሬከቴ ሌቫን ኤሬቮ ኮቶ ዚሌ ፍራሃዳይደ ራካላ ጁኔ ፍራሃላ ጋይደ እግዚአብሔሮች ዛሬ እንዲህ ብለህ ተናግረሃል። የህይወት እንጀራ እኔ ነኝ ብለሃል። ላፍሮኮ ዚሌ ፍሬሃዱላ ሃንዴን ዛሬ ኢትዮጵያ ህዝብን ወክለን ጂንካ ህዝብን ወክለን ማሬቫ ኮቶሺ ለቬለ ኩላ ባራ ራካታ ጀለፎና ኪላ ቡራ ራኬቴ ዚለ ፍሬካሎራ ዲያታ ቤተሰባችንን ወክለን ሬልጆቻችንን ወክለን የቤተሰብ አባላችንን ወክለን ማሮቮሺያ ዳላ ደሙን ይዘን እንጮኻለን። አባ ራኮቶ ዚለ ቬጊያ ኮላ ማኮቶ ዛላካ ዳላይዳ ራካታ ዜለቪዳ ኮላ ራኬቴ ዚላ ክሬናን ማሮኮቶ ዛሉራ ሃያ ከሌቭራካኒ አይሌቫና ካላዲሌ ራካታ ዛላካይዴ ራካቶ ዜለኬዳ ማንዶ ራካታ ዚሌ
rakata zakalaina rokoto zila kande rakata zalagina regadu zalariata araba chalagada levadula chalaia Makrakata Salakadia, Rekete Zelebroga, Rekete Surakatarina, Rakata Zakayado, Rakata Zakayeda, Nakata Zakayeda, Rakata Zakalari, Rakata Zakayeda, Kerakata Zariato, Rakata Zakataya, Makata Zakalagina, Rakata Benvesketus, Raketa Lura, Kerediata, Makata Zakayel, Rakata Zakayel, Rakata Zakayel. Makata Zakayel, Makata Zakayel, Rakata Zakayel, Mele Bele Bela Kula Sala, Erakota Zile Kela Kula, የኢትዮጵያን ሕዝብ ይዘን የጭንቃን ሕዝብ ይዘን የተጎዳውን ሕዝብ ይዘን ሬካቶ ሳላያዶ ከአቤል ደም ይልቅ የሚጮህ ደም አለ። የኢየሱስ ደም ይጮሃል። ሮካሱላ ታላይዳ ማካታ ዛካቴላ ኖኮቶቶቶ ያሎ ሮኮቶቶ ያሎና ማኮቶ ዞሎ ማኮቶ ዞሎ ጀላካታይ ጎፋን ደሞንዲያ አቤቱ ምህረት አርክልን። አሜን። ምህረት ይሁን። አሜን። ምህረት አርክልን አባ። አሜን። ራኬሌ ፌኒያቶላ ምህረት አርክልን አባ። ሞት ይከልከላባ፣ ወረርሽኝ ይከልከላባ። ማሎባታ ካሲሌ ኬላ ማሎባቶ ሳሎቶ ማሪላ ማሮታ ሱላራባ ካቴላ ማኬቴ ካሎራ ካታያሎ ናካታ ካላ ካዮላ ካዬ ሞካላ ካታ ሳላ ካዬ ራካታ ላካያ ላካቶል ሜላ ኮታ ሲላ ካያሎራ ኬላሮ ካቴዜ ሬካቶ ሳላ ኬላሮራ ራካታ ዜላ ኮላ Barakata zekalora ela rokate zekela rekado zala rakela ሃሌሉያ አሜን። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ሕዝቡ ማለደ ይላል። ሃሌሉያ። አው እዚህ ጋር አንድ ሰው አይደለም፣ እዚህ ጋር ሕዝብ ወክለን የተቀመጠ መጽሐፍ ቅዱስ እንደዚህ ይላል፣ ስለ ሕዝቡ ማለደ። ስለማን? ስለ እኔ አይደለም። እኔ አሁን የጌታ ሥጋና ደም ሰጥ ነበር፣ ግን መንፈስ ቅዱስ ስለ ሕዝቡ ምን አለ? ማለደ። በእኔና በእናንተ ውስጥ ሆኖ መንፈስ ቅዱስ ስለማን ማለደ? ስለ ሕዝቡ ማለደ። አይኖቻችን ተከፍቶ ቢያሳየን ታሪክ ነው የሚሰራው። ሃሌሉያ። ስለ ሌላ አይደለም መንፈስ ቅዱስ አሁን የማለደው፣ ስለ ሕዝቡ ማለደ ማለደ። ሃሌሉያ። 8 አገልጋዮች ናቸው የሞቱት። 8 አገልጋይ ነው የሞቱ አባቴ። ለምንድን ነው? አሁን እኛ ስለነቃን ነው። እንደ ቤተ ክርስቲያን ቀድሜ የሚሰጣችሁ ገብቷችኋል አይደል? እኛ ፌስቡክ እና ቲክቶክ ብቻ እያየን ዜና እየሰማን ወይኔ ሞቱ አንልም። ስለ ሕዝቡ እንማልዳለን። እኛ መንፈሳውያን ነን። ኢየሱስ ጌታ ነው። እግዚአብሔር ለዛ ሲያስጮን አምኖን ነው የምንጮኸው። አምኖን ጩሁ እያለ ነው። ክብር ለኢየሱስ ይሁን። ስለ ሕዝቡ ምን አለ? ማለደ። አሁን የመጣ ቃል ነው። ልክ ጸልያችሁ ቃል ከመጣ አነገሩ አለቀ። ሃሌሉያ። ጸልያችሁ ልክ ከውስጣችሁ ቃል ከመጣ ነገሩ አለቀ። ስለ ሕዝቡ ማለደ። ቅድም አረካው ነበር፣ አሁን ረክቻለሁ። ሃሌሉያ። እናንተም ጸልዩ፣ ስለ ሕዝቡ ማልዱ፣ ስለ ሕዝቡ ማልዱ። እዛ አካባቢ ስላለው ሕዝብ ማልዱ። እንዳይስፋፋ እግዚአብሔር ይመቶታል ዛሬ። ክብር ለኢየሱስ ይሁን። እሺ፣ በቀኝ እጃችን የጌታን ሥጋ እንይዛለን። ድንቅ የእግዚአብሔርን ቃል ነግሮናል። የሕይወት እንጀራ ብሎናል። እውነት ነው። ክብር ለኢየሱስ ይሁን። ዘመን ይባረክ። ፕሮፌት በቀኝ እጆቻችን እንዲያዝን እንደዚህ እንላለን። ጌታ ኢየሱስ ላንብበውና ትላላችሁ። ሃሌሉያ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣
ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህ ለመታሰቢያ አድርጉታል። እንጀራን አንስቶ አመሰገነ፣ ቆርሶም የሚል ቃል አለ። የኢየሱስ ሥጋ በሉ። የኢየሱስ ሥጋ ለኔ ተቆርሷል፣ ለኔ ተቆርሷል፣ ለኔ ቆስሏል፣ ለኔ ቆስሏል፣ ለኔ ደምቷል፣ ለኔ ደምቷል፣ ለበሽታዬ ቆስሏል፣ ለበሽታዬ ቆስሏል። እኔ በኢየሱስ ሥጋ በሉ እኔ በኢየሱስ ሥጋ ፈውስን ተቀብያለሁ፣ ፈውስን ተቀብያለሁ። ለሀገሬ ፈውስን ተቀብያለሁ፣ ለሀገሬ ፈውስን ተቀብያለሁ። ለማለድኩት ሕዝብ ፈውስን ተቀብያለሁ፣ ለማማለደው ሕዝብ ፈውስን ተቀብያለሁ። በክርስቶስ ቅዱስ ሥጋ በሉ እስቲ በክርስቶስ ቅዱስ ሥጋ ለኢትዮጵያ ፈውስን ተቀብያለሁ፣ ለኢትዮጵያ ፈውስን ተቀብያለሁ። ለሕዝቤ ፈውስን ተቀብያለሁ። ለሕዝቤ ፈውስን ተቀብያለሁ። ፈውስን የሚያደርግ እግዚአብሔር ብቻ ነው። ሃሌሉያ። ይህ ስለ እኔና ስለ እናንተ የተቆረሰው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋ ነው። በኢየሱስ ስም በሉት። Thank you, Lord Jesus. በቀኝ እጆቻችን የጌታን ደም እንይዛለን። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህ የክርስቶስ ኢየሱስ ቅዱስ ደም ነው። ከአቤል ደም ይልቅ የሚጮህ ሃሌሉያ ላውጅባችሁ። ሃሌሉያ። አይገርምም? እኔ ስለዚህ አገር ስለ ሁኔታው መንፈስ ቅዱስ ሲጸልይ ብቻ ነው የምጸልየው። አይ ሃሌሉያ። መንፈስ ቅዱስ ከኔ የተሻሉ ብዙ ሰው ያውቃል። ሃሌሉያ። ሰማችሁኝ አይደል? መንፈስ ቅዱስ በዚህ ሰዓት ከኔ የተሻሉ ትልልቅ ቅባት ያላችሁ፣ ከኔ የተሻሉ ጳጳሳት፣ ከኔ የተሻሉ አሉ። እናንተን ነው ያመነው ጸልዩ የሚለው። እናንተ ጂንካ ስላለው እናንተ ስለ ኢትዮጵያ ሕዝብ ጸልዩ። የተሻሉ ብዙ አሉ፣ ብዙ ሕዝብ ያላችሁ። መንፈስ ቅዱስ እናንተን አምኖ ጸልዩ አለ ዛሬ። ሃሌሉያ። እዚህ ጂንካ ዘመድ ያለው አለ? ጂንካ ያለው የለም አይደል? አዋሳ እዛ አካባቢ ያለው የለም አይደል? መንፈስ ቅዱስ ግን ጸልዩ ብሏል። ለእናንተ ነው ያመነው። እኔና እናንተን አመንና ጸልዩ አለ። ኢየሱስ ጌታ ነው። ስለዚህ ጸሎታችን ተሰምቷል። ለሕዝቡ ማለደ የሚለው ዛሬ ተፈጽሟል። ኢየሱስ ጌታ ነው። እግዚአብሔር ለኔሽን አምኖናል። የሚያጸልያችሁ ከሆነ ለኔሽን እያመናችሁ ለትላልቅ አገልግሎት እያመናችሁ ነው ማለት ነው። አንደርስታንድ አደረጋችሁ? ለኔሽን ለኢትዮጵያ ነገ እንዳትደነቁ። አፍሪካ ላይ ስንሄድ ስናገለግል እንዳትደነቁ። ኢትዮጵያ ላይ ብዙ ብራንች ሲኖረኝ እንዳትደነቁ። ዛሬ በታማኝነት የጸለይነው ጸሎት ነው የሚያስኬደን። ሃሌሉያ። ክብር ለኢየሱስ ይሁን። በቃ ቤታችሁ ስትሄዱ ማለደ እያላችሁ ማልዱላችሁ፣ አስታውሷችሁ። ስለዛ ሕዝብ ጥቁር ይሁኑ ቀይ ይሁኑ አላቅም፣ ግን ማለድኩላቸው ዛሬ። ክብር ለኢየሱስ ይሁን። ስለ ሁሉም ክልል ማልዱ። ስለ ሰሜኑ ጦርነት ማልዱ፣ ሕዝብ እንዳይጎዳ ማልዱ። ስለ አማራ ክልል ማልዱ፣ ስለ ሁሉም ማልዱ። ግን ዛሬ ስለዚህ በሽታ ማልድ ስላለኝ ነው የማለድኩት። ክብር ለኢየሱስ ይሁን። ሃሌሉያ። እንዳረሳው ሁሌ መባስ እረሳለሁ። ኢየሱስ ጌታ ነው። ምን ሰጠው በእጆቻችን። ሻሎም ሻሎም፣ ሰላም ለእናንተ ይሁን ቅዱሳን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ፈዋሹ ኢየሱስ ነው። ፈዋሹ ኢየሱስ ደግሞ ሁልጊዜ ይሰራል። ዛሬም ይሰራል፣ ትላንትም ይሰራል፣ ወደፊትም ይሰራል። ኤምባሲ ኦፍ ሆሊ ስፒሪት ቸርች አዲስ በተከለችው ቤተ ክርስቲያን ፍየል ቤት ቦሌ ወራ ፊት ለፊት ታላቅ
ኮንፈረንስ አዘጋጅተን ጨርሰናል። አሁን ደግሞ ዘወትር ሮብ ከ11 ሰዓት እስከ 1 ሰዓት እንዲሁም እሁድ ከ4 ሰዓት እስከ 7 ሰዓት የአምልኮ የፈውስ የትንቢት ጊዜ ይኖረናል። ኢየሱስ ክርስቶስ ጌታ ነው። እናንተንን በታላቅ ፍቅር ጋብዣችኋለሁ። ተባረኩልኝ። ወንድማችሁ አፖስትል ዴቭ ነኝ። ሻሎም